መቼም የአልማዝ ወንጀል ማለቂያ የለውም። እናም አሁንም ካሌብና ልዕልት በአልማዝ ዙሪያ እየተጨቃጨቁ ነው። አንገቷን እንቅ አድርጎ ምን አባሽ ታመጫለሽ አንቺ ውሻ፣ አንቺ የማትረቢ ብሎ አንገቷን እንቅ ሲያደረጋት እሷም ግፍትር አድርጋ ቆስሎን ትነካውና አንተ ውሻ፣ አንተ ነህ ውሻ የማትረባ ደግሞ ከሰው ቤት ተቀምጠህ እንዴት ነው እንደዚህ የሚያደርግህ ትለዋለች። እሱም ወደድሽም ጠላሽም ይህ ቤት የኔ ቤት ነው። እኔና ሉሊት ተጋብተን እስከ መጨረሻው የምንኖረው ከዚህ ቤት ነው። አንቺ ወደድሽም ጠላሽም ምንም አታመጭም ሲላት እሷም ትጮህበታለች። አንተ የማትረባ አንተ መቆሚያ የሌለህ ሲጀመር እህቴ አንተን አታገባም ብላ ትጮህበታለች። ሁለታቸው እየተጫጫሁ እያለ ሉሊት ሰምታ ትመጣለች። ሉሊት ሰምታ ስትመጣ እናንተ ምን ሆናችሁ ነው የምትጫጫሁት? ድምጻችሁ እኮ እዛ ላይ ድረስ ይሰማል ብላ ስትጠይቃቸው አይ ምንም አልሆንም። እንዴት ነው ምንም አልሆንም የምትሉት? በዚህ ደረጃ መጫጫሁ ምን አስፈለገ ብላ ስትል ሉሊት ልዕልት አዎ ዝም ብሎ ነው እንደዚሁ ተጨቃጨቆ ብሎ ነው እንጂ ምንም የተፈጠረ ነገር የለም። ያው የሚጠይቀኝ በእናቴ ዙሪያ ነው። ስለ እናቴ ደግሞ ምንም ቢሆን እኔ የማውቀው ነገር የለም። ካወቅኩም ደግሞ ለሱ አልነግረውም። ምን አድርጌ ነው የሚለኝ ብላ ስትላት ሉሊት አሁንም ቀጠል ያደረገችና አዎ እሷ ስለ እናቷ የምታውቅ ከሆነ ለእኔ እንደማደብቀኝ እርግጠኛ ነኝ። ለእኔ ትነግረኛለች። ስለዚህ አንተ ስለዚህ ነገር የሚመለከተ ነገር የለም ብላ ስትለው ልዕልት ሉሊት እንዴት ነው እንደዚህ የምትይኝ? እሷ እናቷ ያለችበትን ታውቃለች፣ እየደበቀችኝ ነው ትለዋለች ማለት ነው። ከዛ ወደ ሉሊት ዘወራለችና አንቺ ምን ሆነሽ ነው እንደዚህ የሚያደርግሽ? ለምንድን ነው እሱን እንደዚህ የምትናገሪው? በቃ ሂጂ ወደ ክላስሽ ግቢ ብላ ወደ ክላሷ እንድትገባ ታደርጋታለች። ልዕልት ወደ ክላሷ ልትገባ ስትል ሰራተኛዋ አበባ ቁማ እያዳመጠቻቸው ነበር፣ እየተመለከተቻቸውም ነበር። እናም ልዕልት ወደ ክላሷ ስትገባ ስታያት ደግሞ አንቺ ምን እያደረግሽ ነው? ምን እየሰማሽ ነው? ወደ እየሰማሽ ነው አይደለ ብላ ስትጮህባት አይ አይደለም ማለቴ ያው ከተጣላችሁ ለመገላገል ብዬ ነው ምናምን ብላ ትነግራታለች። ልዕልትም ግፍትር አድርጋት ወደ ክላሷ ትገባለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ እንድትተባበሩኝ በትህትና እጠይቃለሁ ማለት ነው። የእውነት በትህትና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እንድታደርጉልኝ በአክብሮት እጠይቃለሁ ማለት ነው። እናም እንግዲህ ልዕልት ወደ ክላሷ ከገባች በኋላ ሉሊት ተከትላ መጥታ ቆይ እናንተ ሁለታችሁ ምንድነው የሚያጨቃጭቃችሁ? ለምንድን ነው በዚህ ደረጃስ ከካሌብ ጋር ያላችሁን ግብግብ የማታቆሙት? ብላ ልዕልትን ስትጠይቃት አንቺ ለሱ መደረብሽ ነው ማለት ነው? ለምንድን ነው እንደዚህ የምትሆኙ? እኔ ደግሞ እየተሳሳተ እያየሁት መቼውንም ቢሆን ዝም እንደማልለው ታውቂያለሽ ስትላት አንቺም እኮ መጀመሪያ ምን ብላለች እንዴ? እኔ እንደ ማንኛውም ሰው ማንነቴን ደብቄ ሰው አልቀረብኩም ብላ ስለነበረ እሱንም ሉሊት አንስታ ስትጠይቃት አዎ እኔ እንደ ማንኛውም ሰው ማንነቴን ደብቄ አይደለም የቀረብኩት። እሱ እኮ ለአንቺ አይመጥንሽም፣ አንቺ እሱን ማግባት የለብሽም። እህቴ እየተሳሳተች እያየኋት መቼውንም ቢሆን ዝም አልላትም ብላ ለራሷ ለሉሊት ስነግራት ሉሊት ደግሞ በፍጹም አይመለከትሽም፣ እኔ የወደድኩትንና ያፈቀርኩት ሰው ጋር መኖር መብቴ ነው፣ አንቺን አይመለከትሽም፣ ይህ የኔ ህይወት ነው ብላ ስትላት አዎ ያንቺ ህይወት ነው፣ አያገባኝም፣ ጣልቃ መግባትም የለብኝም። ነገር ግን እህቴ ተሳስታ በማይሆን መንገድ እየሄደች እያለ ምቾንም ቢሆን ዝም አልላትም ስትላት እሷም አይመለከትሽም፣ ይሄ እኔ ወድጄና ፈቅጄ ያደረግኩት ነገር ነው፣ እኔ ህይወቴ ነው፣ የኔ ህይወቴ ነው፣ የኔ ደግሞ ምርጫዬ ነው፣ ስለዚህ በፍጹም አይመለከትሽም ስትላት እሷም አሁንም ቀጠል አድርጋ ምቾንም ቢሆን አንቺና እሱ አንድ ላይ እንድትሆኑ አልፈቅድላችሁም። ሉሊትና ካሌብ አንድ ላይ ሆኑ ማለት መቼውንም የማይሳካ ነገር ነው። ስለዚህ ሁለታችሁ መቼውንም አንድ ላይ እንደማትሆኑ ይህንን ነገር ማወቅ አለበት ስትላት ሉሊትም ቀጠል ያደረገችና ወደድሽም ጠላሽም ካሌብ እኔ ወደጀው ተቀብየዋለሁ። ቢያንስ ለእኔ ስትይ እንኳን መቀበል ነበረብሽ። ካልተቀበልሽ ደግሞ የራስሽ ጉዳይ። እኔ ግን ተቀብየዋለሁ፣ በእኔ ህይወት አይመለከተሽም ስትላት እሷም አንቺ ለሱ ተደርበሽ መናገርሽ ነው፣ ለሱ ተደርበሽ እኔ መናገርሽ ነው፣ በቃሽ የራስሽ ጉዳይ ብላ ገፍትራ አድርጋት ልዕልት ትወጣለች ማለት ነው።
ሉሊትን ገፍትራ ስትወጣ ሉሊት ቆይ እነዚህ ሰይጣኖች ምንድን ነው የሚሉኝ? ነገረኞች፣ ደረቆች፣ እነሱን እንዴት ብዬ ነው ማስማማቸው? ምንድን ነው ማድረግ ያለብኝ? እኔ ነገር የሚባል ነገር አልፈልግም እያለች ለብቻዋ ታወራለች ማለት ነው። በሌላ በኩል ካሌብና ዳዊት አንድ ላይ ቁጭ ብለው እያወሩ ነው። እናም ዳዊት ካሌብን ይጠይቀዋል። ካሌብን ሲጠይቀው ስለተፈጠረው ነገር ስለ ሰላምታቸው ምናምን ከጠየቀው በኋላ ከዛ በፊት ግን ሰራተኛዋ በር ላይ ማለት ኪችን ሆና ዳዊት እዛ ሄዶ ይጠይቃታል ማለት ነው። ትናንትና ምን ተፈጥሮ ነበር ብሎ ሲጠይቃት እኔ ምን አውቃለሁ፣ ምን ያልተፈጠረ ነገር አለ? ያልተፈጠረውን ነገር ልንገርህ እንጂ ብዙ ነገር ተፈጥሯል፣ ለመናገር ራሱ በጣም ከባድ ነው እያለች በጣም ማጋነን ጀመረች ማለት ነው። ዳዊት ደግሞ ያን ያክል ቦታም ስለማይሰጣትኝ ብዙም ቦታ አልሰጣትም። ስለተፈጠረው ነገር ትነግርኛለሽ አትነግረኝም ብሎ ሲጮህባት እና እኔ ምን ብዬ ልንገርህ፣ ከየትኛው ጀምሬ ልንገርህ ምናምን ብላ የማይሆን ወሬ ስትጀምር እኔ የምፈልገው ምን እንደተፈጠረ እንድትነግሪኝ ነው ሲላት ያነ የማይረባኗ ያነ የዋህ የሆነ ልጅ ምናምን ብላ ሉሊትና እሷ ልዕልትን አንገቷን እንዳነቃት ምናምን ሲነግራት በቃ 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 ብሎ ዳዊት ትቷት ይወጣል ማለት ነው። ሰራተኛዋ ደግሞ በጣም ወሬ የጠማት ናትና ቆይ ወሬን ሳያስጨርሰኝ ምን ሆኖ ነው እያለች በሩን ዘግቶባት ይወጣል ማለት ነው። በሩን ዘግቶባት ይወጣና ከዛ በፊት ግን ሉሊት ዳዊት ማለት ካሌብ ጋር ሄዳ ትጠይቀዋለች። ለምንድን ነው ከእሷ ጋር የምትጨቃጨቁት? ለምንስ ከእሷ ጋር ሁልጊዜ ግብግብ ትፈጥራላችሁ? ብላ ስትለው እኔ እኮ ታውቂያለሽ እሷን ነገር እኔ ምንም ነገር ያደረግኳን ነገር የለም። እኔም ሰላም ነው የምፈልገው፣ አንቺና እሷ እንድትለያዩም አልፈልግም ስላትኝ እሷም ቀጠል ላይ ያደረገችና እሷ እህቴ ናት፣ አንተም የወደፊት ባሌ ነህ፣ ስለዚህ ሁለታችሁ እንድትስማሙ ነው የምፈልገው፣ ሁለታችሁ እየተጨቃጨቃችሁ ማየት አልፈልግም ብላ የት ልትሄጂ ነው ብሎ ሲጠይቃት የሆነ የማስተካከለው ወይም የምጨርሰው ጉዳይ አለኝ ብላ ትታው ትወጣለች ማለት ነው። እሷ ትታ ከወጣች በኋላ ዳዊት መጥቶ ካጠገቡ ቁጭልና ሰላም ከተባባሉ በኋላ ስለ ወይዘሮ አልማዝ ያነሳለታል ማለት ነው። ትናንትና ምን ሆናችሁ ነው ስትጣሉ የነበረው ብሎ ዳዊት ካሌብን ሲጠይቀው ያው በአልማዝ ጉዳይ ነው፣ ሌላ ነገር ምን አዲስ ነገር ይኖራል ብለህ ነው ብለው ሲመልስለት እሱም እና የጋራ ጥላት ሆነን ማለት ነው፣ ማለቴ አንድ ጥላት ለሁለታችን አለን ማለት ነው ብሎ ሲለው አዎ ለኔም ላንተም ጥላታችን አንድ ናት፣ እቺ የሰው ደም የምትመጥ ሴትዮ እናም ለሁለታችን ጥላት ናት ማለት ነው። እና ምን አሰብክ ሲለው እኔ ምን አስባለሁ ብለህ ነው እንደዚህ ተይዤ እያየኸኝ? ነገር ግን ጤናዬ ሲመለስልኝ የማደርገውን አደርጋለሁ፣ ምቾንም ቢሆን አልምራትም እያለ እየወራ እያለ አልማዝን ከዚህ በላይ በህይወት መኖር እንደሌለባትና ከዚህ በላይ በህይወት እንድትኖር አንፈቅድላትም እያለ ከዳዊት ጋር ሲያወራ እኔም የማስበው ይሄን ነው። አልማዝ ከዚህ በላይ መኖር የለባትም፣ እኛ መበቀል አለብን። ስለዚህ አንድና አንድ ማድረግ ያለብን ልዕልት ወዴት እንደምትሄድ መከታተል ነው። አሁን ወጥታ ስትሄድ እናያታለን። ስለዚህ እሷን መከታተል አለብን ይለዋል ማለት ነው። ሁለታቸው በዚህ ተስማምተዋል። ዳዊትና ካሌብ ያው አሁን ካሌብ ምንም ነገር ማድረግ ስለማይችል ዳዊት እሷን እንዲከታተላት እሷም ደግሞ ከልዕልት ጋር ተነጋግራ ከጨረሰች በኋላ ልዕልትን ገፍትራ እናቷ ወዳለችበት ስትወጣ ዳዊት በቃ ልከተላት ብሎ ዳዊት ተከትሏት ከመውጣቱ በፊት ሰራተኛዋ መጣችና ምግብ ላቀርብልህ ነው እጅህን ታጠብ ስትለው እሱም ምን እያልሽ ነው ያለሽው? አሁን ነው ምግብ ላቀርብልህ የምትይኝ? ቅድም አልነበር እንደ ጠየቅሽኩሽ ብሏት ነበር። እሷም በህልሟ አለም ብላ ሌላ ነገር እያሰበች ስለነበረ ይህ ነገር ጭራሽ ትዝ አላላትም። ለማንኛውም ዳዊት አሁን አልፈልግም ብሏት ለመከታተል ይወጣል ማለት ነው ውዶችዬ። እኔ ከዚህ ላይ አበቃለሁ። ላይክ ያላደረጋችሁ ላይክ እንድታደርጉልኝ ከልብ አመሰግናለሁ።